እኔ እዚህ ምድር ውስጥ ከመጣሁ ጀምሮ ቁርአን እኛ ቤት ገብቶ አይቼው አላውቅም። ለመጀመሪያ ጊዜ በእጄ ስዳስሰው ነው አለችኝ። እኔም በጣም ደነገጥኩ። እንዴ ከሙስሊም ቤተሰቦች አይደለሽ እንዴ በማለት ጠየኳት። እሷም አለችኝ በጌታዬ ይሁንብኝ ቤተሰቦቼ ሁሉም ሙስሊሞች ናቸው አለች። السلام عليكم ورحمة الله وبركاته ودي ጓደኞቼ እንዴት ናችሁልኝ ሰላም ናችሁ ወይ አልহামዱሊላህ እኔ ደህና ነኝ በያላችሁበት አላህ ይጠብቃችሁ ዛሬ ለየት ያለ ቪዲዮ ነው ይዤ መጣሁት ብዙዎቻችሁ ቁርአን አይገባንም ቁርአን ለመቅራት እድሜያችን ገፍቷል ከዚህ በኋላ አንይዘውም ምላሳችን ለቁርአን ታዛዥ አይደለም ሌላም ምክንያት ያረጋችሁ እህታችን በ32ኛው እድሜዋ ቁርአንን ባጭር ጊዜ ያختመችው እህታችን ተሞክሮዋን ነገራኝ እኔም ተጠቅሜበት ብዙ ትምህርቶች ወስጄበታለሁ ለእናንተም የዚችን እህታችንን ታሪክ ወደ እናንተ ይዤላችሁ መጥቻለሁ እናንተም ትማሩበት ዘንድና ከእህታችን ብዙ ነገር እንደምትወስዱ አልጠራጠርም ኢንሻአላህ እስከ መጨረሻው ቪዲዮ አብራችሁን ከቆያችሁ ብዙ ትምህርት ትይዛላችሁ ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ላይክ እንደዚሁም ኮሜንት ላይ ሐሳባችሁን መግለጻችሁ ለኔ ያበረታታኛል አብራችሁን ቆዩ እሺ ወደ እህታችን ተሞክሮ ስንሄድ ታሪኩን ዳሰስ አድርገን ሳስዳምጣችሁ ታሪኩ በአንድ የቁርአን ማዕከል ውስጥ የተፈጠረ ሲሆን በእንደ ኢትዮጵያን አቆጣጠር በ2004 ዓመተ ምህረት ነው በአንድ ክላስ ውስጥ የምንማር 35 ተማሪዎች አለንና ክላስ ውስጥ ካለነው ተማሪዎች ከለታት አንድ ቀን በእድሜ በለጥ የምትለን እህታችን ወደኛ ለመቅራት ተቀላቀለች እህታችን ወደኛ ስትመጣ ግን በጣም የሚገርመው ነገር አሊፍን ምንም አታውቃቸውም በቃ ለመጀመሪያ ጊዜ ያየቻቸው መስላል እና ቁርአን ለመቅራት በጣም አፏ ይቸገራል ኡስታዝ በጣም ደጋግሞ ለመቅራት ካላት ጉጉት አኳያ ለማቅራት በጣም ፈልጎ ነበር ግን ጭራሽ ለትይዝ ማተሽል መስላና መተታየኛ በጣም ይሞክራል አቅርቷት የኛን ጊዜ ያለ መውሰድ እኛ ጋር ደግሞ መተሙራጃ እንድታረግ ተማሪዎች ካንቺ የተሻሉ ተማሪዎች ስላሉ እነሱ ሙራጃ አርግ ያብርሽላል ወደኛም ስትመጣ በጣም ነው አፏ ስለማይዝ በጣም ነው የምንሰላቸው እና ከጊዜያት በኋላ እንደዚህ በቃ እኛንም ለመለመን እኛንም የመለመን ሰለቻት ተመረረች መስለኝና በቃ ብቻዋን ነው የምትቀመጠው ከኋላ ጥግ ላይ ነው ብቻዋን የምትቀመጥና በቃ እንደዚህ ያለ ጊዜያቶች ሄዱ 3 ወራቶችን አስቆጠር እናም ከ3 ወር በኋላ ነበረ አንድ ጊዜ የትምህርት ሰዓት አልነበረምና ቅዳሜ በረፍት ሰዓታችን ቅዳሜ ጧት መተን አንዳንድ ነገሮችን እንደነማማር ኡስታዝ ጠርቶ ነበር እንደ ቱቶሪያል ማለት ነው ያን ቀን ነበር መተን አንዳንድ ነገሮችን እያስተማረን ባለበት ሰዓት ኡስታዝ ሌሎችም ኡስታዞች የተፍሲር መምህር የሆነ ብዙ ሌሎች ኡስታዞችን ከመስጊድ ያሉትን ጠርቶ እነሱ አንዳንድ ነገሮችን ምክር እየሰጡን ነበርና ባሉበት ሰዓት የሆነ ስጦታ እንዳዘጋጅና ከኛ ውስጥ መሸለም የሚፈልገው ተማሪ እንዳለ በቃ አራያ የምትሆን ተማሪ እንዳለች ሲነገረን ማናት ያን ሁላችንም በጉጉት እየጠበቅን ነበርና ስሟ ሲጠራ ያቺ ከኋላ የተቀመጠች ያቺኛ ለማቅራት ራሱ በቃ ምንሰላቻ ተማሪና በፍጹም ቁርአን አንቺ መቅራት አትችይም ብለን ሁሉ ያመንሳለከባት ተማሪ ነበረች መድረክ ላይ ስሟ ተጠርቶ ሲወጣ እኛ ማመን ሁላ ነው በቃ ኡስታዝ ያፌዘብን ሁላ ነው መሰለን ማለት ነውና መድረክ ላይ እንደወጣች እንደምታውቁት እቺታችን ከናንተ በኋላ ነው ከመዝገበ ትምህርት ቤት የመጣችው ግን አሁን በቅርአቷ ሁላችሁንም በልጣችኋለች እና እናንተ ሁላችሁም እየቀለዳችሁ ያፌዛችሁ ነው እሷን ደግሞ እንደምታዩት እዚህ ደረጃ ደርሳለች ብሎ ስጦታን ሲሰጣት ሁላችንም በጣም ማመን ሁሉ ነው ያቃተንና አልሙሂም የሆነ
ስጦታውን ተቀብላ በሞራል ተመልሰን ያቀና አጥቶ ወደ መለቀቂያችን ሰዓት ደረሰ ማለት ነው። ከክላስ እየወጣን ባለንበት ለመጀመሪያ ጊዜ ያየኋት ሁሉ ነበር የመሰለኝ። መንገዱን መካከሉን ለቀቅ አርጋ በግራ በኩል ቁርአኑ ወደ ልቧ ጠጋ አርጋ የጅልባቧን አለባበስ ማማሩን አትጠይቁኝ ቀስ ብላ ትራመዳለች። እኔም ፈጠን ብዬ ሰላምታ ጠይቅኳት። ሰላምታውን ከመለሰችልኝ በኋላ እህቴ አንድ ጥያቄ ልጠይቅሽ ስላት እሷም ቀስ ብላ ፍቃደኛ ነኝ አለችኝ። እኔም እህቴ እዚህ መድረሳ ከመግባትሽ በፊት የሆነ የዋሽሽን የሸሸግሽን ነገር ነበር በማለት ጠይቅኳት። እሷም እናም እንዴት ጠየቅሽኝ ስትለኝ አይ እዚህኛ መድረሳ ውስጥ ስትገቢ በጣም አፍሽ ራስ ቁርአንን ለመያዝ በጣም ትቸገሪ ነበር፣ ግን ከጊዜያት በኋላ እንደዚህ ልትበልጭን የቻልሽበት ምክንያት ስላልገባኝ ስላት እናት በጌታዬ ስም ይሆንብኝ ቁርአንን ለመጀመሪያ ጊዜ እጄ የነካው እናንተ ጋር ስደባለቅ ነው ማለት። በጣም ደነግኩ። አስባችሁታል? እሺ ስላት እኔ በጣም ከሩቅ ቦታ ነው የመጣሁት ትምህርት ለመማር የርቀት ትምህርት ፎርም ሞልቼ ነው። እናም ቤተሰቦቼ በጣም ደሃዎችና የገጠር ሰዎች ሲሆኑ እኛ ቤት እኔ እዚህ ምድር ላይ ከመጣሁኝ ጀምሬ እኛ ቤት ቁርአን አልገባም ማለት ነው። እንዴ ሙስሊም አይደለም እንዴ ስላት ሙስሊም ናቸው ግን እኛ ቤት ቁርአን እንኳን የለም። ቤተሰቦቼ ለቁርአን ይናከላቸው እንኳንስ እኔ ልቀራለች። ወይ አላህ አልኩ። እናም በዚህ ቤተሰብ ሆኜ ነው ያደግኩት በዚህ ቤተሰብ ውስጥ። እሺ እንዴት ሊገባሽ ቻልሽ? አሁን ወደ ታሪኩ ሂጂ ስላት መጀመሪያ እኔ ቁርአንን እንዲገባኝ ሰበብ ሆነኝ የምለው ነገር የፈጣሪ ትእዛዝ ነው። አላህ ዱዓ ስላደረኩኝ አላህ ለምኑኝ ይቀበላችኋለሁ ስላለ እኔም ለምነው እሱ ተቀብሎኝ ነው አለች። እሺ ስላት የሁለተኛው ምክንያት በየ የምለው ነገር ቁርአንን የጀመርኩት በራሴ ተነሳሽነት ነው። ራሴ የምደርስበት ጎል አስምሬ ነው የተነሳሁት። እንደዛ ስትል እናንተ ለምሳሌ ዛ ክላስ ውስጥ ያላችሁ ተማሪዎች ግማሻችሁ በቤተሰብ ጉትጎታ፣ ግማሻችሁ ቤተሰብ እዚህ ደረጃ ስትደርሱ እሸልማችኋለሁ ስለሚላችሁ በዚያ ሰበብ፣ ግማሻችሁ ደግሞ ለይሉኝታ እከሌኮ ቁርአን ቀራይ እንድትባሉ አስባችሁ ሊሆን ይችላል አለች። እኔ ግን ያአረልኝ ራሴ ማንም ሳይነግረኝ ለጌታዬ ብቻ የነገርኩት ጎል አለ። እዛ ቦታ ለመድረስ ስለሆነ የራሴ ተነሳሽነት እፈለኩበት ደረጃ እንድደርስ ስለማግዘኝ አለች። እሺ ሁለተኛው ስላት ሁለተኛው ምክንያቴ ጧት ላይ ፈጅር ላይ ሶላቴን ሰግጄ ቢያንስ ውስጥ አዝሙራጃ አይሰጠኝንና ለነገ የማሰማውን ቢያንስ ከ10 ጊዜ በላይ ደጋግሜ ቀራው ነበር። እናም እናንተ ጋር መጥቼ የተቸገርኩትን ፈጅር ላይ ይገባኝ ነበር፣ ፈጅር ላይ ሳጠናው ይገባኝ ነበር አለች። እሺ አልኳት። በሶስተኛ ደረጃ ምክንያት በየምነግርሽ አለች ጓደኛ ያለኝም አለችኝ። ምን ማለት ነው? በጣም ዜን ስትል ሊገባኝ አልቻለም። ጓደኛ የለኝም ያልኩሽ አንዳንድ ጊዜ በቃ ለጥሩ ነገር ከማይጋብዝሽ ጓደኛ ብቸኝነት ከምትፈልጊው ጎል እንድትደርሺ ሰበብ ይሆንሻል ብቸኝነት አለች። ምን ማለት ነው? እኔ ጓደኛ ቢኖረኝ ቴሌቪዥን እንይ፣ ተለያየ መዝናኛ ቦታ እንሄድ እያሉ ጊዜን ያባክኑብኛል ወይም አትኩሮቴን ይስቡብኝ ነበር። ታውቂያለሽ እኔ ለሰፈሩ እንግዳ ነኝ፣ ከሰውም ጋር ባዳ ነኝ፣ ማንም የሚያቀኝም የለ፣ ምንም ሊጋብዘኝ የሚችል ሰው የለም። እና ጓደኛዬ ቁርአን ነው አለችኝ። ጧትም እሱን ነው ማስበው፣ ከትምህርት ስመጣም እሱን ነው ማስበው፣ ማታም ላይ እሱን ነው ማስበው፣ ተኝቼም በህልሜ ማየው ቁርአኑን ነው አለችኝ። ጓደኛ ቢኖረኝ ቢያንስ የጓደኞችን ጫጫታ ነበር በህልሜ የምሰማው አለች። አስባችሁታል? እናም እዚህ ጋር አልኳት ቀደም እያልኩ እንደ ማገደ ያልኳት እዚህ ጋር ጓደኛ መጥፎ ነው እያልሽ ነው እንዴ ስላት መጥፎ ነው እያልኩሽ አይደለም። ጓደኛ አንዳንድ ጊዜ ወደ ጥሩ ቦታ የሚመራሽ ጓደኛ ካልሆነ ብዙ ጓደኛ ማብዛትሽና ከብዙ ሰዎች ጋር የተለያየ ፕሮግራም መያዝሽ
አንቺ ከፈለግሽበት ጎል እንዳትደርሺ ያደርግሻል ለዛም ነው እኔ ብቸኝነትን የመረጥኩት እስከመቼ ስላት አይህን አላሁ ያዓለም በራሴ እኔ የምፈልገው ጎል ለመድረስ የምትፈልግ ጓደኛ እስከማገኝ ድረስ ብቸኝነቴ ይሻለኛል እናም ጊዜን በዚህ መልኩ እጠቀምበታለሁ አሁን ካለሁበት ደረጃ ያደረስኩት አለች እህቴ አመሰግናለሁ ስላካፈልሽኝ ነገ እንገናኝ ብዬ እህቴን ተለየኋት ያችምት ያው በትምህርት ቤት እየተገናኘን አንዳንድ ጊዜ የተወሰነ በጣም ቅርብ ጓደኛው ባንሆንም የተወሰነ የተዋወቅ አብረን ለመጓዝ ቻል ጌታ የፈቀደ ሆነ ያው እኔም ወደ ስደት ዓለም መጣሁ እሷም አሁን ላይ በጣም እንደዚህ ሐሳብ የምንቀያየር ጓደኛም ባንሆንም አልፎ አልፎ ግን አክባሯን ሰማሉ በጣም በዲኗ ጠንካራ ሆና ቁርአንን ጨርሳ የተለያዩ ሐዲሶችን ተፍሲር ቀርታ አሁን ሌላ ቦታ የነበረ የመስጂድ ኢማም አግብታ ሁለት ልጆችን ወልዳ ልጆቿንም በእስላማዊ መንገድ ያሳደገች ቂርአት እያቀራች ሌሎችን ጎረቤት ምናምን እንደዚህ ቂርአት እያቀራች ልጆቿንም እየተንከባከበች ህይወቷን በደስታ እየመራች እንደሆነ ካሰበችበትም ጎል እንደደረሰች ተረዳሁኝ እናም ይሄ ተሞክሮ ይሄን ይመስል ነበር ጓደኞቼ ታሪኩን አዳመጣችሁት እስኪ ከዚህ ከህታችን ተሞክሮ ምን ተማራችሁ ኮሜንት ላይ አስቀምጡልኝ እኔ ከህታችን 3 ነገሮችን ተምሬያለሁ የመጀመሪያው ቁርአን በፈጅር ሰዓት መቅራት ከኛ ውስጥ አብሮን እንዲኖር እንዲገራንም ሰበብ እንደሚሆንና የመጀመሪያው ደግሞ ንያችንን ማስተካከል እንዳለብን ነው ለአላህ ብለን የሆነን ነገር ከሰራን ቋሚነት እንዲኖረው እንደዚሁም ውጤታማ እንድንሆን ያደርገናል ሌላው ሶስተኛው ነገር ከረባባ ጎረቤት ይሻላል ባዶ ቤት የሚባል ነገር አለ አይደለ ስለዚህ የማይጠቅሙ ጓደኞቻችን ለኛ ለድናችንም ሆነ ለዱናችንም እንዳንሰራ ሰበብ ይሆኑናል ላኪን በማለት ዕውቀትን ይዣለሁ እናንተም የያዛችሁትን ዕውቀት ኮሜንት ላይ ግለጹልኝ አብራችሁን ስለነበራችሁ ከልብ አመሰግናለሁ ፊ አማኒላህ ወሰላሙ አለይኩም ወራህመቱላህ ወበረካቱ